አይቀርም። ይህን የሚያክል ሚስጥር ለአንቺ ነግሬሻለሁ። ልቀቂው። እንደዚህ ተደብድቤ አልቀርም። አዩ ብን ብላ ጠፍታለች። ዱኳ አልተገኘም አሉ። ዱኳ እየተፈለገች ነው። ምን ልትገኝ አልቻለች። ደግሞ ፈልገው እንዲ የት ያገኟታል? ቢያገኟት የጠረጠርኩት የፈራሁት ነገር መጥቷል። እንግዲህ ይሄ ነው ልሻለሁ። ምን ያመጣሉ? ምንም የሚያመጡት ነገር የለም። ማንም ምንም አያመጣብኝም። ቪዲዮ ቢለቀቅ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። በጣም ነው የምወዳችሁ ማከብራችሁ። ዛሬ ደስ የሚል ቪዲዮ ነው፣ ደስ የሚል ወሬ ነው ያመጣሁላችሁ ለወዳጆች፣ ለምትወዱኝ ማለት ነው። ለምትወዱኝ ብቻ ነው የሚሆነው ይሄ ወሬ፣ ለምትጠሉኝ አይሆንም። እና በእርግጥ ግን ሁላችሁም ትወዱኛላችሁ። እኔም በጣም ነው የምወዳችሁ። በያላችሁበት ሰላማችሁ ይብዛ። በያላችሁበት አላህ ይጠብቃችሁ ሁላችሁንም ማለት ነው። እና የዛሬ ቪዲዮ በጣም ደስ የሚል ቪዲዮ፣ ደስ የሚል ይኸውላችሁ፣ በጣም ከደስቴ የተነሳ ደስ የሚል ቪዲዮ ልሰራላችሁ ነው ለማለት በቃ ማወራው ወሬውን ላጠፋብኝ ማለት ነው። ከደስታዬ ነው። ምን ላድርግ እንግዲህ፣ ያው እንግዲህ ምን ይባላል የጣውንት ነገር ሆኖብኝ ነው። እና የእነ ሰይድ ቪዲዮ እንዳያችሁት የሰይድ እና ያዩ ሰርግ ተለቋል። አይታችሁታል አይደለ? ምንድን ነው የሚባለው? ሚሞሪ ጠፋብን ብለው ከዚህ በፊት ለቀው ነበረ። እኔ እንደው ሚሞሪ ጠፋ ሲል ሰርግ ጭራሽ ያለ አልመሰለኝም። ያው እውነት ለመናገር ከሆነ ሚስት እንደመሆን መጠን ቪዲዮውን ሳየው የሰርጉ ቪዲዮ በጣም የደነገኩት። ለምን በዛው የቀረ በሚሞሪው የቀረ የውሸት ነው የመሰለኝ፣ ወይ ደግሞ ሰርጉን አላደረጉም ብዬ እንደዚህ አይነት ዝግጅት ይኖራል ብዬ አይምሮ ላይ አልነበረም ማለት ነው። ወደ ገደለው ስገባ ደግሞ እንግዲህ ሰርጉንም አይታችሁታል። እኔም ደግሞ ለሰርጉ ምላሽ ቪዲዮ ሰጥቼ መልሼ ነበረ። ግን ከሰርጉ በኋላ ቪዲዮ አልለቀቁም አይደል? ለምን ብላችሁ ጥያቄ ያልሆነባችሁ ምን መሰላችሁ? እንግዲህ እኔ አዩ የለችም፣ ጠፍታለች ማለት ነው። የለችም፣ ጠፋች፣ ወዴት ጠፋች ምናምን የሚለውን ባላቅም ግን የሰርጋቸው ቀን ባላቅም ወታ በዛው ጠፋች አለች ማለት ነው። ጠፍታ ሰይድ ግራ ገብቶት የኔ ልጆች አባት አሳዘነኝ። እውነት በጣም ነው ያሳዘነኝ። እኔ እኮ መጀመሪያ ቪዲዮ ላይ ተናግሬ ነበር። ልጅቷ ነካ አረጋታል። በቃ ጠሽ ነች ልጅቷ። እኔ እኮ ብያለሁ፣ ትክክለኛ ብያለሁ ቪዲዮ ላይ ማለት ነው። ልጅቷ ትክክል አይምሮ አይሰራም። እንዴ ሰይድ መጀመሪያ ለምን አታስመረምራትም ነበረ? ከዚህ ሁሉ ነገር ወይኔ እናት እውነት ጸጉሩ እዚህ ጋር አካባቢ ነበር እና አንቺ ነሽ የመለስሽኝ እያለኝ ነበረ። አሁን እርግጠኛ ነኝ ጸጉሩ ከኋላ ኪሱ ገብቷል። የለም ምንም እኔ እንጃ። በልጺምን እንዳጨርሰው አሁን ጸጉር እንኳን እርግጠኛ ነኝ አይኖርም። አሁን ጸጉር አልቆ አዩ ደግሞ የምትመልጠው ጺምንም ጭምር ነው። እና እውነት ሰይድ በጣም ነው ያሳዘንከኝ። እኔ የምስቀው በጣም ስላዘንኩልክ ነው። እውነት በቃ አንዳንዴ እኮ እንትን ምንድነው ሰው ማልቀስ ሲያቅተው ይስቃል አይደል? ስለዚህ እኔ ደግሞ በጣም ከማዘን የተነሳው በቃ ሳቅሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነሽ ወይ? ሱሚ እንዴት ነሽ? ደህና ነሽ ወይ? እኔ አለሁ ደህና ነኝ አልሐምዱሊላህ። አንድ ጉድ ነግርሻለሁ። እንደው ምንም አያመጡም። ምን እንደሚያመጡ ውስጥ ያለው ከፈለግሽ ማለት ነው። አሁን የምነግርሽን ድምፅ ልቀቂው። ፈቅጄልሻለሁ። በገዛ ፍቃዴ ልቀቂው። ትልቅ ነገር ነው የምነግርሽ። ምን እንደሆነ ታውቂያለሽ? አዩ ቬለዋን ጥላ ጠፍታለች። ብንድ ብላ ነው የጠፋችው። እያወሩ ነው እንደዚህ። እኔ የማይደርስ ይመስሏቸዋል። ብን ብላ ጠፍታለች። የለችም አዩ ብታይ ቬሎዋን ጠፍታ ብን ብላ ጠፍታለች አለ። እንግዲህ ወይ ደግሞ ሌላ ሲያገባ ቬሎ እንዳይከረ ወይ እንዳይገዛ ይሆናል። የኔ ምስኪን የኔ እናት ቬሎ ማን ያወለቀልሽ? ሚዜዎቹ ናቸው ወይ ሰይድ ነው ያወለቀልሽ? የኔ እናት እውነት በጣም ነው ያሳዘንሽ። በቃ እንደገና ይደግስልሽ ነው ያግባሽ። ወይ ደግሞ እሱ በተረው እንግዲህ መርዝ ጠጥቶ ሞትኩኝ ይሆናል። አላውቅም እንግዲህ ማው አልቀራቸው። ለጉድ እየፈለጓት ነው። ለጉድ እየፈለጓት ነው አሉ። ኢንፎርሜሽኑ ደርሶኛል። በጣም ነው። ግን ምን ልበልሽ፣
ብዙ ወሬ አይወራም ብዬ ነው። በቃ ጠፋች፣ አዩ የለችም። እኔ እንደዚህ ተደብድቤማ አይቀርም። ይህን የሚያክል ሚስጥር ለአንቺ ነግሬሻለሁ። ልቀቂው። እንደዚህ ተደብድቤ አልቀርም። አዩ ብን ብላ ጠፍታለች። ዱኳ አልተገኘም አሉ። ዱኳ እየተፈለገች ነው። ምን ልትገኝ አልቻለች። ደግሞ ፈልገው እንደ የት ያገኟታል? ቢያገኟት እንግዲህ እንደሰማችሁት ነው። አቶ ኡመር ሌላ ማውራው ነገር አለኝ ብሏል ማለት ነው። ለእኔ መንገድ የፈለገው በዩቱቡ ማውራት የፈለገው ነገር ያለ ይመስላል አይደል? እና በቃ በአሁኑ በጣም ኮንፊደንስ ፉል ነው። ልቀቂው ምንም አያመጡም እያለ ነው። ምን እንደወሰደ በምን እያስፈራራ እንደሆነ አላቅም። እንግዲህ እነሱ ናቸው የሚያውቁት። ለምን አብሮ ያለ እኔ እንግዲህ ሩቅ ነኝ ያለው ሴት ነው፣ እነሱ ያሉ የት ናቸው? ሁለተኛ ነገር ደግሞ ምንም ቢሆን ከኡመር ጋር ዘመድ ስለሆኑ የፈለገው ነገር ቢሆን አይሰማም ማለት ይከብዳል። አንድ አካባቢ ሆነው በዛ ላይ ዘመዱ ነው ማለት ነው። እና እንግዲህ እንደሰማችሁት አዩዬ ብዙ ነገር እንዳስወጣችሁ እንደውም የሆነ ቪዲዮ ላይ እኮ ነገር እንደውም እኔ ወርቼ ነበረ አንተ ጋር ምንም በቃ የሆነ ስለ ቤት የሚከራዩት ቪዲዮ ማለት ነው። ምንም ነገር ይሁን ብቻ ምንድን አለችው? ኬሻ ላይ ነው ማዳበሪያም ላይ ቢሆን ተኛለው አለች። ለምን ካሜራ ፊት ለፊት እንደሆነ ያስታውቃል። በደንብ ነው የሚያስታውቀው እሱ ንግግር ማለት ነው። ከዛም ቪዲዮ ላይ ሰርቼበት ነበረ። እና አሁን ኡመር እየተናገረ ያለው ልጅቷ በቃ ምንም የማታስወጣው ነገር የለም ነው ያለው። ብዙ ነገር ነው የምታስወጣው ነው ያለው። ይህንንም ኡመር ብቻ አይደለም ሌላ ሰው ነግሮኛ ማለት ነው። የልጆችሽ አባት ነው፣ ባልሽ ነው።